የቀድሞ በተለይ የኢትዮጵያ ጀነራል ወይም የጦር መሪ የነበሩት ጀነራል ባጫ ደበሌ ያሁኑ የኢትዮ ኬንያ አምባሳደር ከኬንያ አምባሳደርነት ወደ ኢትዮጵያ በክብር ተሸኝተዋል። ከሽኝታቸው ጀርባ ምን አለ የሚሉት የበርካቶቹ ጥያቄም ነው። እሱን በዝርዝር ዜና የምናየውናል። ሌላኛው በኩል ደግሞ የኤርትራ መርከብ ተጠልፋለች። ማን ነው የጠለፋት? ክብራትና ክብራን ዩቲዩብ አድማጮች እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ወደ ዝርዝር ዜና አሻገራለሁ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቱን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ደግሞ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳርስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በእለቱ ዋና ዋና መረጃዎች ተሰምቷል። የቀድሞ በተለይ የኢትዮጵያ ጀነራል ወይም የጦር መሪ የነበሩት ጀነራል ባጫ ደበሌ ያሁኑ የኢትዮ ኬንያ አምባሳደር ከኬንያ አምባሳደርነት ወደ ኢትዮጵያ በክብር ተሸኝተዋል። ከሽኝታቸው ጀርባ ምን አለ የሚሉት የበርካቶቹ ጥያቄም ነው። እሱን በዝርዝር ዜና የምናየውናል። ሌላኛው መረጃ ኢትዮጵያዊቷ ከፍተኛ የውበት ወይም ኢትዮጵያን በዓለም መድረክ ላይ ለማስተዋወቅ በቁንጅና ከፍተኛ ፉክክር ላይ እንደምትገኝ ጭምርም የደረሱን መረጃዎች ያሳያሉ። ሌላኛው በኩል ደግሞ የኤርትራ መርከብ ተጠልፋለች። ማን ነው የጠለፋት? ክብራትና ክብራን ዩቲዩብ አድማጮች እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ወደ ዝርዝር ዜና አሻገራለሁ። ኢትዮጵያዊቷ እንግዲህ በቅድሚያ የቀድሞ የኢትዮጵያ ጀነራል የነበሩት ባጫ ደበሌ በአሁኑ ሰዓት ከኬንያ አምባሳደርነት ሲያገለግሉ የነበሩት ከኬንያ ወደ ኢትዮጵያ ተመልሰዋል። ለምን ተመለሱ? የበርካቶቹ ጥያቄ ነው። ከመመለሳቸው ጀርባ ምን አለ? እንደምታወቀው ጀነራል ባጫ ደበሌ በህዝብ እይታ ውስጥ የገቡት በህዝብ ዘንድ በከፍተኛ ሁኔታ የታወቁት በሰሜኑ ጦርነት ወቅት ነው። በሰሜኑ ጦርነት ወቅት በተለይ የኢትዮጵያውያን በከፍተኛ ሁኔታ እልቂት የተፈጠረበት በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ ሚሊዮን ኢትዮጵያውያን በእርስ በርስ ውጊያ ያለቁበት፣ የትግራይ ተወላጆች በከፍተኛ ሁኔታ በተለይ የህወሓትና የማዕከላዊ መንግስት ያለመግባባት ወደ ጦርነት ማምራቱን የሚታወስም ነው። ታዲያ በዚሁ በዋናነት ጦርነት ደግሞ የተካሄዱባቸው ስፍራዎች ራያ ቆቦ ጦርነቱ እንዲደርሷል የኢትዮጵያ መከላከያ ሰራዊት እንዲያደርግ ነው በማለትም በዛ ሰዓት ነው የህዝቡን ትኩረት ሊስቡ የቻሉት። በዛ ሰዓት በህዝብ ዘንድ በከፍተኛ ተወዳጅነትና አድናቆትን ሊያተርፉ ችሏል። ጀነራል ባጫ ደበሌ በውትድርና ብዙ በእሳት የተፈተኑ እንደሆነ ረጅም ዓመት ውጊያ ላይ እንደቆዩ ጭምርም ታሪካቸው ያስረዳል። በከፍተኛ ሁኔታ ደግሞ የውጊያ ኦፕሬሽኖችን ጦሮችን በመምራት ለኢትዮጵያ ከዚህ በፊት የተለያዩ ትግሎችን ሲያደርጉ በተለይ የኢትዮ ኤርትራ ጦርነት ጊዜም ከፍተኛ የህይወት ትግል ሲያደርጉ እንደነበረ ጭምርም ነው የሚያሳየው። ታዲያ ጀነራል ባጫ ደበሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ወደ ስልጣን ከሳቡት ሰዎች መካከል አንዱ ጀነራል ባጫ ደበሌ ናቸው። ታዲያ የህይወት ተሞክሯቸውና ረጅም ዓመት የጦር ልምድ መኖራቸው ለውትድርና በተለይ ለጀነራልነት ማዕረግ እንዳበቃቸው ጭምርም ነው። ታዲያ በዚህ ስራቸው በኢትዮጵያዊነት አልደራደርም አልበገርም በማለትም በህዝብ በተለይ በተረጋጋሚ ማህበራዊ ሚዲያ ላይ ወጥቶ ብናገሩም ከፊሎቹ ደግሞ ኢትዮጵያዊነት አይደለም በማለትም ሀሳባቸውን ሲያነሱና በተለይ ተቃውሞ ሲያነሱ በተለይ በተቃራኒ ቡድን የቆሙ ሰዎች ሲያጥላሏቸው ተስተውሏል። ታዲያስ እንግዲህ አሁን ሰሞኑን ወደ ኬንያ የተሰማ መረጃ አለ። ኬንያ ላይ እንግዲህ ጀነራል ባጫ ደበሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሜን ጦርነት በኋላ ወደ ኬንያ በአምባሳደርነት ሹመት መላካቸው የምታወስም ነው። ኢትዮጵያን ወክለው በኬንያ ኢትዮ ኬንያ አምባሳደርነት ሲያገለግሉ የነበሩት ጀነራል ባጫ ደበሌ ዛሬ ሽኝት ለሳቸው መደረጉ ተሰምተዋል። ከዚህ ሽኝታቸው ጀርባ ምንድነው ያለው? ጀነራል ባጫ ደበሌ እንግዲህ ወደ ኢትዮጵያ ተመልሰዋል። መንግስትም በከፍተኛ ሹመት ላይ እንደፈለጋቸው ጭምርም ነው። ከዚህ ሹመታቸው ጀርባ ምናልባት ምንድነው? ወደ ዳግም ወደ ጦር መሪነት ይመለሱ ይሆን? የኢትዮጵያና የኤርትራ ጉዳይ እንግዲህ ጫፍ የደረሰ ጉዳይ በአሁኑ ሰዓት አንዳንድ ቦታዎችም ላይ በተለይ በትግራይ አካባቢም የድሮንና የተኩስ ልውውጥም ሲሰማም ተስተውሏል። ምናልባት ዳግም ኢትዮጵያና ኤርትራ በተለይ የወደብ ጉዳይን በማስመልከት ወደ ጦርነት ይገቡ ይሆን? በዚህ ጦርነት ላይ እሳቸው ኦፕሬሽኑን ይመሩ ይሆን? የበርካቶቹ ጥያቄና በርካቶችን ያነጋገረ ጉዳይ እንደሆነ ጭምርም ነው። ጀነራል ባጫ ደበሌ እንግዲህ
ወደ መንግስት ዳግም በከፍተኛ ሹመት እንደሚፈለጉ ጭምርም ነው። በዚሁ በቀድሞ ስፍራቸው በከፍተኛ ሹመት እንደሚቀጥሉም በርካቶች ሀሳባቸውን ፍንጫቸውን እያስቀመጡ እንደሚገኙ ጭምር ነው የደረሱን መረጃዎች የሚያሳዩት። ታዲያስ በአሁኑ ሰዓት ኢትዮጵያና ኤርትራ በከፍተኛ ነቆራና ሽኩቻ ላይ እንዳሉ ጭምርም ነው የወጡት መረጃዎች የሚያሳዩት። በተለይ ወደብን በማስመልከት ኢትዮጵያ ባህር በር ያስፈልጋታል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ፓርላማ ላይ ማንሳታቸው የሚታወስም ነው። ይህ የባህር በር ጥያቄ በበርካታ ኢትዮጵያኖች ዘንድ በተለይ ደግሞ ቡሬ የሚባል ስፍራ በአፋርና በኤርትራ በኢትዮጵያ አፋርና በኤርትራ ድንበር አካባቢ አንዳንዴ ተኩስ ከዚህ በፊትም አንዳንድ ተኩሶች ሲሰሙም ተስተውሏል። ታዲያ ምናልባት የኢትዮ ኤርትራ ጉዳይ ወደ ጦርነት ያመራ ይሁን ወይስ ሰላም በመቀመጫ ወይም ወደ መቀመጫ ዙሪያ ያልቃል የሚሉት ነገሮችም የበርካቶቹ ጥያቄ ናቸው። ታዲያ ሰላም ያስፈልገናል በማለት በርካቶቹም ሀሳባቸውን እያነሱ ይገኛሉ። ጦርነት መፍትሄ ሊሆንም አይችልም፣ መፍትሄ ሆኖ ማያውቅም በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ሌላኛው መረጃ የተሰማው በተለይ ኢትዮጵያውያን በአሁኑ ሰዓት በዓለም አቀፍ መድረኮች ላይ ከሴት ደረጃ በኋላ በተለያዩ ውበት በተለይ በውበትና በቁንጅና ውድድር ኢትዮጵያን እያስጠሩ ይገኛሉ። በዓለም አቀፍ መድረኮች ላይ በበርካታ ሀገራት ከፉክክር በመቅጠም እንግዲህ ሴት ደረጃ ከዚህ በፊት ህንድ ላይ በነበረው ኢንተርናሽናል ሞዴሊንግ ወይም የውበት ውድድር ላይ ሁለተኛ ደረጃን መያዟ የምታወስም ነው። ይህ ደግሞ ለኢትዮጵያኖች በርካታ በርን ይዞ እንደመጣ ጭምርም ነው። ከሷ በኋላ ደግሞ የመጣችው ሩት ይርጋለም በከፍተኛ ሁኔታ አሁን ፉክክር እያደረገች ትገኛለች። በተለይ የኢትዮጵያውያን አንድነትና ህብረት በከፍተኛ እንግዲህ በጣም በሚገርም ሁኔታ በአንድነትና በህብረት በመሆን ኢትዮጵያኖች ድምጽ በመስጠት ሩት ይርጋለም ወደ ሁለተኛ ደረጃ ልትመጣ ችላለች። እስካሁን ድረስም ፉክክሩ እንደቀጠለ ጭምርም ነው የደረሱን መረጃዎች የሚያሳዩት። ይህ ማለት ብርቱ ኃያልና አንድነት በጣም በሚገርም ሁኔታ የብርቱ አንድነት በተለይ ለኢትዮጵያ ወሳኝ እንደሆነ አንድ ስንሆን የማይቻለው ነገር ይቻላል በማለትም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት ማለትም ነው። የአዲስ አበባ ጉዳይን በማስመልከት የኦሮሚያ ክልል ያቀረበውን ቅሬታ ተመለከተው አሸማጋይ ቡድን አዲስ አበባ የኦሮሚያ ክልል ርዕሰ መስተዳድር መሆኗ በህገ መንግስት ይጻፍ የሚል ምክር ሀሳብ አቅርቦ የ500 ቡድን አዲስ አበባ የፌደራል መንግስት አካል ናት በሚል የተስማማበት ቀርቶ ተጠሪ በሚል እንድትተካ ምክር ሀሳብ አቅርቦ ምክክሩ ተጠናቋል። አዲስ አበባን በተመለከተ በሁለት ጎራ ከፍሎ ሲያከራክር የቆየው ጉዳይ አሁንም በልዩነት ተመካካሪዎች ካሳለፏቸው 4 ምክር ሀሳቦች ውስጥ አንዱ ነው። አዲስ አበባን በተመለከተ ነሐሴ 13 ቀን 2018 ዓ.ም ለሪስ ቡድን ተመካካሪዎች በንባብ የቀረበው ሰነድ አዲስ አበባ የፌደራል ከተማ ትሁን ራሷን በራሷ ታስተዳደር በሚለው ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማው አስተዳደር ልዩ ጥቅም ማግኘት ስላለበት የደነገገው የህገ መንግስቱ ክፍልም የጋራ ጥቅም በሚል እንዲሻሻል ከስምምነቱ መድረሱን ያክላል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሁን ከምለው ጋር በተያያዘ ግን የ500 ቡድን 2 ምክር ሀሳቦችን አቅርቦ ተንቦ ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በህገ መንግስቱ ሊካተት የሚለው አንደኛ ሲሆን፣ ሁለተኛ ደግሞ በህገ መንግስቱ አንቀጽ 47 ወይም አግባብ ያለው አንቀጽ ላይ የሰፈረው አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማንና ክልሉን የሚመለከቱ ጉዳዮች በህግ ይወሰኑ የሚል ድንጋጌ ይካተት የሚሉ ናቸው። ይሁንና የኦሮሚያ ክልል ተወካዮች ይህን ጉዳይ በተመለከተ ቅሬታ አቅርበው ኮሚሽኑ ይህን ችግር የመፈታ የክልል ጉባኤ ጠርቶ ከዚያ ውስጥ አሸማጋይ ቡድን አቋቁሞ የነበረ ሲሆን የቡድኑንም ውሳኔ በምክክሩ ኮሚሽነር ጆናስ አዳዬ ለ4000 ጉባኤተኞች ትናንት ምሽት በንባብ ማቅረባቸው ታውቋል። በተነበበው መሰረት አሸማጋይ ቡድኑ በህገ መንግስቱ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ ጻፍ የሚል ምክር ሀሳብ መስጠታቸውንና ከተማዋ የፌደራል አካል ናት የሚለው ተስተካክሎ ተጠሪ በሚል እንድትተካ ምክር ማቅረቡን ውሳኔውን ያነበቡት ኮሚሽነር ዮናስ አስረድቷል። ኮሚሽኑ ግን ካቀረቡት ምክር ሀሳቦች ውስጥ የትኛውን እንደሚቀበል ለጊዜው አላስረዳም። ነገር ግን በምን መስፈርት እንደሆነ ባልዘረዘረው ሁኔታ ከመጀመሪያ ጀምሮ የነበሩ ውሳኔዎችን መርምሮ ለሀገር የሚበጅ ያለውን ውሳኔ እንደሚያሳልፍ ተናግሯል። እንግዲህ የአዲስ አበባ ጉዳይን በማስመልከት በከፍተኛ ሁኔታ ጥያቄ ሲያስነሳ የነበረ ጉዳይን በማስመልከትም ነው። ሌላኛው መረጃ እንግዲህ የኤርትራ መርከብ ተጠልፋለች። የባህር ወንበዴዎች የኤርትራን ባንዲራ የሚያውለበልብ መርከብን አገቱ። ስብዋን የተሰኘው ነዳጅ ጫኝ መርከብ ርዝመቱ 177.9 ሜትር ሲሆን ስፋቱ ደግሞ 28 ሜትር ሲሆን በባህር ላይ የሚጓዘው የኤርትራን ባንዲራ እያውለበለበ ነው። መርከቡ በኦማን አካባቢ ከሚገኘው ሺናስ አንቺ ወደብ የተነሳው ነሐሴ 2 ቀን 2018 ዓ.ም ነበር። የሚጓዙ ደግሞ ወደ ፖርት ሱዳን እንደነበር የመርከቦችን ጉዞ የሚያሳየው ትራፊክ
ማሪን ትራፊክ ገልጿል። በተያዘለት እቅድ መሰረት ይህ መርከብ በሚቀጥለው ሳምንት ማለትም ነሐሴ 22 ፖርት ሱዳን መድረስ ነበረበት። መርከቡ በትላንትናው ዕለት በየመን ባህር ጠረፍ አካባቢ ጉዞ እያደረገ እያለ ግን ያልታሰበ ነገር ገጠመው። የኤደን ባህረ ሰላጤ ታጣቂ የባህር ወንበዴዎች መርከቡንና በአጠቃላይ በመርከቡ ውስጥ የነበሩት 20 መርከበኞችን በማገት ከጉዞ አደናቅፏታል። በህንድ ውቅያኖስ የአውሮፓ ህብረት ጸረ መርከብ እገታ ሚሽኑ እንደገለጸው ይህንን ነዳጅ ጫኝ መርከብ ያገቱት 6 ታጣቂዎች ናቸው። ታጣቂዎቹ ሙከላ ከተሰኘው የየመን ወደብ ጥቂት ራቅ ብሎ በሚገኝ ቦታ መርከብ ላይ በመውጣት እገታውን የፈጸሙ መሆኑን የገለጸው ሚሽኑ መርከቡ አሁን ወደ ሶማሊያ እየተጓዘ እንደሚገኝ አስታውቋል። ሲቡዋን ነዳጅ ጫኝ መርከብ የኤርትራን ባንዲራ የሚያውለበልብ ቢሆንም የመርከቡ ባለቤት ማን እንደሆነ ግን በይፋ አይታወቅም። መርከቡ በአሜሪካ እገዳ የተጣለበት የኢራን ነዳጅ በህገወጥ መንገድ በማጓጓዝ ስራ ላይ የተሰማራ ነው። ክብራትና ክብራን ዩቲዩብ አድማጮቼ ለሰዓታት ያሉኝ አጫጭር መረጃዎችን ይመስላሉ። ሚኪንን ከሚኪታቦር ኢንፎ በወቅታና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።